ቆንጆ ነው። እናንተም ፌስታል ማድረጋችሁ እንዳትረሱ ማለት ነው። አሁን በንጹህ ውሃ እንታጠበዋለን ማለት ነው። እዩት። ሰላም ውዶቼ፣ ጤና ይስጥልኝ። እንዴት ናችሁ? ዛሬም ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ የመጣሁት ለፊታችን ቆንጆ የሆነ ፊታችን እንዲያበራና ንጹህ እንዲሆን የሚያደርግ እንዲቀላልን እንዲያበራልን የሚያደርግ የፊት ማስክ ይዤላችሁ መጥቻለሁ። የሚያስፈልገን አንድ የእንቁላል አስኳሉ ማለት ነው፣ ቢጫው ክፍል። ሌላኛው ደግሞ ወተት፣ ትንሽ ወተት ያስፈልገናል። ሌላኛው ደግሞ የበቆሎ ዱቄት ያስፈልገናል ማለት ነው። እና ለፊታችን እጅግ በጣም ቆንጆ ነው። ፊታችን ጥርት እንዲልና እንዲያበራ ያደርግልናል ማለት ነው። እና ያው ፊታችንን መንከባከብ ስለያዝን እንግዲህ በደንብ ፊታችንን እንከባከባለን ማለት ነው። በተፈጥሮ ነገር ቤት ውስጥ በሚገኝ ነገር ፊታችንን መንከባከብ እንችላለን ማለት ነው። በመጀመሪያ ፊታችንን መታጠብ አለብን። ንጹህ ፊት ላይ ብንቀባው ይሻላል ማለት ነው። ከዛ እንቁላላችንን አስኳሉን እንደዚህ እንቀላቅለዋለን ማለት ነው። ከዛን ደግሞ ትንሽ ወተት እናደርገዋለን። በጣም ትንሽ በጣም ማለት ነው፣ ብዙ አያስፈልገውም። ጭናክል አደርግና ከዛን ደግሞ የበቆሎ ዱቄታችንን እንጨምርበታለን ማለት ነው። ይሄን የሚያክል ጨምሬበታለሁ ማለት ነው። አንድ ማንኪያ ራሱ አይሞላም። ከዛ በደንብ እንቀላቅለዋለን ማለት ነው። እና ለፊት በጣም እጅግ ቆንጆ ነው። እንደዚህ በተፈጥሮ ነገር ቤታችን ውስጥ ፊታችንን መንከባከብ አለብን ማለት ነው። ቆንጆ ፊት እንዲኖረን ፊታችን እንደዚህ ከተንከባከብ ነው ፊታችን አይጎዳም ማለት ነው። ሁሌ ፀጉር ብቻ ሳይሆን ሁሉም አንድ ላይ ቆንጆ ሲሆን ነው የሚያምረው። ፊታችንም የሚያበራ ሲሆን ነው ቆንጆ የሚሆነው፣ ፀጉራችንም እንደዛ። ስለዚህ ሁሉንም ነው መንከባከብ ያለብን፣ አንዱን ብቻ መንከባከብ የለብንም ማለት ነው። ስለዚህ በዚህ መልኩ እንቀባዋለን ማለት ነው። በጣም ነው ደስ የሚለው። ፊታችን ወዲያው ነው የሚያበራው እና ለ30 ደቂቃ ነው የምናቆየው። ከ30 ደቂቃ በኋላ እንታጠበዋለን ማለት ነው።
እና ውዶቼ ያው ለ30 ደቂቃ ቆይቼ ታጥቤዋለሁ ማለት ነው። ስለዚህ እናንተም በፌስታል አፈናችሁ ለ30 ደቂቃ ቆይታችሁ መታጠብ ትችላላችሁ ማለት ነው። በንጹህ ውሃ ብቻ ታጠቡት ማለት ነው። እኔ በንጹህ ውሃ ታጥቤዋለሁ እና በዚህ መልኩ ፊታችንን ቆንጆና ማራኪ ፊት ይኖረናል ማለት ነው። በተፈጥሮ ቤት ውስጥ በምናገኛቸው ነገሮች ፊታችንን እንደዚህ መንከባከብ እንችላለን እና በጣም ቆንጆ ውህድ ነው። እናንተም ተጠቅማችሁ ሞክራችሁት ለውጡን እንደምትነግሩኝ ኮሜንት ላይ እጠብቃችኋለሁ ማለት ነው። እዚህ ይህንን ዩቲዩብ ሰብስክራይብ አድርጋችሁ ለፊትና ለፀጉር የምለቀውን ውህዶች ማየት ትችላላችሁ ማለት ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰላማችሁ ብዝት ይበልልኝ።